ሰላም እንዴት ናችሁ? ውድና የተከበራችሁ የኢሮስታር እንግሊዝኛ ቋንቋ ትምህርት ቤት ቻናል ተከታታዮች ዛሬም ስድስተኛውን ትምህርት ይዤላችሁ መጥቻለሁ። ከዚህ በፊት 5 ትምህርቶችን ተምረን ነበረ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ስድስተኛው ትምህርታችን ሪኩዌስቲንግ ፎር ሪፒቲሽን ይሆናል። የሆነ ሰው የሆነ ነገር እንዲደግምልን ድጋሚ ያንን ነገር እንዲነግረው ወይ ደግሞ ድጋሚ እንዲደግምልን ለመጠየቅ ከፈለግን የምንጠቀምባቸው የአባባል አይነቶች ናቸው። 12 ተዘጋጅተዋል። ሰው እነዚህን በመጠቀም እናንተ የሆነ ሰው የሆነ ነገር ብሎ በእንግሊዘኛ እንዲደገምላችሁ መጠየቅ የምትፈልጉ ከሆነ እነዚህ ከታች የዘረዘሩትን 12ቱን ኤክስፕሬሽኖች ወይም አባባሎች መጠቀም ትችላላችሁ። የመጀመሪያውና አንደኛው ፓርደን ፕሊስ ይላል። እባክህን ድገመው ወይም ደግሞ እባክህን ትደግመው እንደማለት ነው። ፓርደን ፕሊስ እባክህን ድገመው። ፓርደን ፕሊስ እባክህን ድገመው። ፕሮናንሲዬሽናችን ፓረም ፕሊስ ይሆናል። ፓረም ፕሊስ፣ ፓረም ፕሊስ። ሁለተኛ ሴይ ኢት አጌን ፕሊስ እባክህን እንደገና ድገምልኝ። ሴይ ኢት አጌን ፕሊስ እባክህን እንደገና ድገምልኝ። ሴይ ኢት አጌን ፕሊስ እባክህን እንደገና ድገምልኝ። ፕሮናንሲዬሽናችን ሴይ አጌን ፕሊስ፣ ሴይ አጌን ፕሊስ፣ ሴይ አጌን ፕሊስ፣ ሴይ አጌን ፕሊስ። ሶስተኛ አይ ቤግ ዩር ፓርደን፣ አይ ቤግ ዩር ፓርደን እንድትደግምልኝ እጠይቅሃለሁ፣ እንድትደግምልኝ እጠይቅሃለሁ። ፕሮናንሲዬሽናችን አይ ቤግ ዩር ፓረን፣ አይ ቤግ ዩር ፓረን፣ አይ ቤግ ዩር ፓረን፣ አይ ቤግ ዩር ፓረን ይሆናል ማለት ነው። አራተኛ ሴይ ዳት አጌን፣ ሴይ ዛት አጌን እንደገና ድገምልኝ፣ ሴይ ዛት አጌን እንደገና ድገምልኝ። ፕሮናንሲዬሽናችን ሴይ ዳት አጌን፣ ሴይ ዳት አጌን፣ ሴይ ዳት አጌን ይሆናል ማለት ነው። አምስተኛው ፓርደን ሚ እባክህን ድገምልኝ እንደማለት ነው። ይህም ትርጉማቸው አብዛኞቹ ይቀራረባሉ። ፓርደን ሚ እባክህን ድገምልኝ። ፓረም ሚ፣ ፓረም ሚ ይሆናል ፕሮናንሲዬሽናችን ፓረም ሚ። ስድስተኛ ኩጂዮ ሪፒት ትደግመው፣ ያው ከይቅርታ ጋር ትደግመው። ኩጂዮ ሪፒት ትደግመው። እሺ ፕሮናንሲዬሽናችን ኩጂዮ ሪፒት፣ ኩጂዮ ሪፒት፣ ኩጂዮ ሪፒት አድርገን እንጠቀማለን ማለት ነው። ሌላ ኤክስኪውዝ ሚ ይቅርታ ድገምልኝ፣ ኤክስኪውዝ ሚ ይቅርታ ድገምልኝ እንደማለት ነው። ኤክስኪውዝ ሚ፣ ኤክስኪውዝ ሚ፣ ኤክስኪውዝ ሚ ብለን እናነባዋለን። ኤክስኪውዝ ሚ። ስምንተኛ ዋት ወዝ ዛት ምን ነበር ያልከው? ዋት ወዝ ዛት ምንድን ነበር ያልከው? ዋት ወዝ ዛት ምንድን ነበር ያልከው? ፕሮናንሲዬሽናችን ዋ ወዝ ዳር፣ ዋ ወዝ ዳር፣ ዋ ወዝ ዳር፣ ዋ ወዝ ዳር፣ ዋ ወዝ ዳር ብለን እንጠቀማለን ማለት ነው። ዘጠነኛ ኤክስኪውዝ ሚ ዋት ዲድ ዩ ሴይ ይቅርታ ምን አልክ? ኤክስኪውዝ ሚ ዋት ዲድ ዩ ሴይ ይቅርታ ምን አልክ? ኤክስኪውዝ ሚ ዋት ዲድ ዩ ሴይ ይቅርታ ምን አልክ? ፕሮናንሲዬሽናችን ኤክስኪውዝ ሚ ዋት ዲድ ዩ ሴይ፣ ኤክስኪውዝ ሚ ዋት ዲድ ዩ ሴይ፣ ኤክስኪውዝ ሚ ዋት ዲድ ዩ ሴይ ብለን እንጠቀማለን። አስረኛ ሳሪ፣ ሶሪ ይቅርታ ድገምልኝ እንደማለት ነው። ሶሪ ይቅርታ ድገምልኝ፣ ይቅርታ ድገምልኝ ስናነባው ሳሪ ብለን እናነባለን። ሶሪ። እሺ 11ኛ አይ አም ሶሪ ዋት ዲድ ዩ ሴይ ይቅርታ ምንድን ነበር ያልከው? ይቅርታ ምንድን ነበር ያልከው? አይ አም ሶሪ ዋት ዲድ ዩ ሴይ ይቅርታ ምንድን ነበር ያልከው? ፕሮናንሲዬሽናችን አም ሶሪ ዋት ዲድ ዩ ሴይ፣ አም ሶሪ ዋት ዲድ ዩ ሴይ፣ አም ሶሪ ዋት ዲድ ዩ ሴይ። 12ኛ ውድ ዩ ማይንድ ሪፒቲንግ ዋት ዩ ሴይድ፣ ውድ ዩ ማይንድ ሪፒቲንግ ዋት ዩ ሴይድ። 12ኛ ነው መጨረሻው። ውድ ዩ ማይንድ ሪፒቲንግ ዋት ዩ ሴይድ ቅር ካላለ ያልከውን ብትደግመው፣ ሴት ከሆነች ቅር ካላለሽ ያልሽውን ብትደግሚው ብለን እንጠቀማለን ማለት ነው። ፕሮናንሲዬሽናችን ውድ ዩ ማይንድ ሪፒቲንግ ዋት ዩ ሴይድ፣ ውድ ዩ ማይንድ ሪፒቲንግ ዋት ዩ ሴይድ፣ ውድ ዩ ማይንድ ሪፒቲንግ ዋት ዩ ሴይድ ማለት እንችላለን። የዛሬው ትምህርታችን ይሄን ይመስል ነበረ። ሼር፣ ኮፒ ሊንክ፣ ላይክ ማድረጋችን እንዳትረሱ። ይመቻችሁ። አመሰግናለሁ።